Welcome back to my YouTube channel. ዛሬ በብዙዎቻችሁ ጥያቄ መሰረት አክቹአሊ ይሄን ጥያቄ ብዙ ስጠየቅ የነበረው ቲክታክ ላይ ነው። ስለ ሜካፕ ጆርኒ ሜካፕ አርቲስት እንዴት እንደሆንኩኝ ላወራላችሁ የመጣሁት። I hope you're gonna enjoy this video። ስለዚህ ስለ ሜካፕ ኢንትረስትድ እንደሆንኩኝ ያወቅኩት በጣም መመናቀሬን ኖቲስ ካደረጉ ቤተሰቦቼ እንዲሁም ከራሴም ነው። እስከ 12ኛ ክፍል ድረስ ታውቃላችሁ ቲኔጀርነት ሲጀምር ቻፕስቲክ መቀባት እንጀምራለን፣ ኩል መቀባት እንጀምራለን፣ ፀጉራችንን ስታይል እናደርጋለን ምናምን አይደል። እኔ በጣም እነሱ ነገሮች ላይ ኢንትረስትድ ነበርኩኝ። ከኔ አልፎ የሌሎች ልጆችን ፀጉር ስቆነድድ ቅንድብ ሳሳምር መውል ሰው ሆንኩኝ ማለት ነው። በተፈጥሮዬ ምን አይነት ሰው ነኝ? የሆነ ነገር የሆነ ሰው ጋር ሰርቪስ ተብሎ የምወስደው ነገር ሊሆን ይችላል እኮ። ለምሳሌ ፀጉር መሰራት፣ ቅንድብ መቀንደብ ምናምን ያ ሰው ሲያደርጉ ሌላ ሰው ላይ ሲያደርገው እስካየው ብቻ ነው የምጠብቀው። ካየሁኝ ዳን በቃ አደርገዋለሁ። ለምሳሌ this one time ቅንድብ መቀንደብ የለመድኩበትን ጊዜ ልንገራችሁ። ቅንድቤን እቀነደብ ነበር። በቃ 11ኛ ክፍል ስገባ እኔ ፈንድቻለሁ። ቅንድቤን እቀነደብ ነበር። ያኔ ደግሞ ለቅንድብ የምናወጣት 5 ብር ቫሊዩ አላት ነው። ከዛ በኋላ ልጅቷ ስትሰራ ሌላ ሰው ስትሰራ ቆሜ ያየሁኝ አንድ ቀን። ከዛ ቤት ገብቼ እግሬ ፀጉር አለው በልማድና የእግሬን ፀጉር እየቀነደብኩኝ ሞከርኩኝ። ከዛ ራሴን መቀንደብ ጀመርኩኝ ማለት ነው። እንደዚህ አይነት ኢንትረስቶችን ራሴ ላይ ኖቲስ አደርግ ነበር። ከዛ በኋላ 12ኛ ክፍል ግራጁዌት ልናደርግ ስንል ሜካፕ ለምን አንቀባ ምናምን ተባባልን ማለት ነው። እነን ዝም ብዬ በቃ ያው እኔ ነኝ እንዳልኳችሁ ቅንድብ ሊፕስቲክ ምናምን ሲባል ወደ እኔ ስለሆነ የሚመጣው እኔ አጋጣሚ ከውጭ የመጣልኝ ሻዶ ፓሌት ስለነበረ በቃ ፓሌት ራሱ አትሉትም 4 ነው ምናምን አይነት ከለር ነው ያለው። እሱን ተጠቅሜ ሜካፕ ተሰራናል ማለት ነው። እስቲ አላቅም የእነሱን ማሳየት የምችል አይመስለኝም። የራሴን ግን አሳያችኋለሁ። የመጀመሪያ የሰራሁትን ሜካፕ ማለት ነው። ያሳፍረኛል ሳየው ለራሱ ቅንድቤ ምናምን። ከዛ በኋላ ስቲል ነው እንደ ፕሮፌሽን እንትን አላልኩትም፣ አላሰብኩትም ነበረ። ከዛ እንግዲህ ግራጁዌት አደረግኩኝ። 12 ግራጁዌት አደረግኩኝና ውጤት እየጠበቅን እያለ የእህቴ ሰርግ ደረሰ። የእህቴ መዳር ነበረብኝ። ከዛ በኋላ የእህቴ ሰርግ ጊዜ ሜካፕ ቡክ ያደረግናት ሴትዮ ቀረች ወይም ጠፋች። አዶኖ ሄድን ፀጉር ቤቷ ብዙ ነገር ሞከርን። ኦልሬዲ ቬሎ ለብሳለች እህቴ የለች። ከዛ በጣም ደነገጥን፣ በጣም ተደነባበርን። ምን እናድርግ ተባለ። ለምን አንቺ አትሰሪኝም አለች ማለት ነው። እኔ ምን አድርጌ ነው የምሰራሽ? ዕቃ የለኝም ምናምን አልኩኝ። እንደን እንግዛ ተባለና ኮስሜቲክስ ቤት ሄደን የሚያሳስቅ ፕሮዳክት ገዛ። ሻዶ ፋውንዴሽን። በቃ ለመጀመሪያ ጊዜ ፕሮፌሽናሊ ሜካፕ የሰራሁት እህቴን ፎቶዋን ላሳያችሁ እዚህ ጋር። አይ ነው እኔ በጣም ነው የምገረመው ሳየው። ምክንያቱም የመጀመሪያ ሰው የሚሰራው አይነት ሜካፕ አይመስልም። በዚህ ምክንያት ነው እኔ ኢንትረስትድ መሆን የጀመርኩት። ሜካፕ ላይ ኢንትረስትድ መሆን የጀመርኩት በቃ እንደዚህ ጥሩ ነኝ እንዴ ብዬ አሰብኩ ማለት ነው። ከዛ በኋላ ግቢ ገባሁኝ። ያው ወደ ትምህርት መጀመሪያ ጠየቅኳት፣ ማሚ እናቴን ጠየቅኳት። እኔ ወደ ሜካፕ መግባት ፈልጋለሁ፣ ሜካፕ ስቱዲዮ ትከፍቺልኛለሽ ወይ እዚህ ግቢ ውስጥ አልኳት፣ ቤታችን ማለት ነው። ከዛ እንትን አላልችኝም፣ በጣም ሪጀክት አላደረገችኝም። ግን ጊዜ ያለው ለሁሉም፣ አንቺም ፕሮፌሽኑን በትምህርት ካሳደግሹ በኋላ ብትሰሪው ይሻልሻል ምናምን ብላ አሳመነችኝ። ብቻ ግቢ ሄድኩኝ። ግቢ ከሄድኩ በኋላ ግቢ ያሉ ልጆች ያውቃሉ፣ ግቢ ሰራ ነበር ሜካፕ በክፍያ ማለት ነው። ኦልሶ ዶርማችን በር ላይ ሂና እንሰራለን ተብሎ ይለጠፍ ነበር። የቅንድብ ሂና መስራት ለመድኩኝ ምናምን። ግቢ ውስጥ ሆኜ የቅንድብ ሂና በቃ በቋሚነት ሰራ ነበረ። ቡክ እያደረጉኝ ምናምን እድል ነገር እንዲህ ሰዓት ላይ መጥቼ ቅንድብ ሂና ሰራለሁ ምናምን የሚሉኝ ልጆች ነበሩና it was so interesting። በዛ ሰዓት እንግዲህ እየወጣው አልፎ አልፎ ሜካፕ መስራት ጀመርኩ ማለት ነው። በጣም ከስንት አንዴ ነው ግን የሚመጣው። በጣም ትንሽዬ ነኝ። ሰው እኔን ለማመን ትንሽ ከብደዋል። የሚጠሩትም እኔ በጣም ኢንትረስቲንግ ስለሚያዩ በጣም በትንንሽ ብር ነው ሊያሰሩኝም የሚሞክሩት። ስለዚህ እንደዛ ነበረ። የረሳሁት ነገር 1ኛ ዓመት ሆኜ ኮሮና ገባ። ስለዚህ ኮሮና ላይ በትምህርት ታገስኩት ሜካፕ ኢንትረስቲንግ። ከዛ በኋላ እንግዲህ ልክ ግራጁዌት አድርጌ ስወጣ
በተመረቁበት ስራ መስራት ነበረብኝ። ስቲል ኢንትረስት ሜካፕ ላይ ስላለ ተመረቁትን ስራም እየሰራሁኝ ሜካፕ ስራ ሲኖረኝ ምናምን ወጥቼ ሰርቼ ይመጣ ነበረ። it was not easy, it was really not easy። ፉል ታይም ደግሞ ደፍሬም እንዳልሰጥ ታውቃላችሁ፣ የወቅት ስራ ነበረ። ስለዚህ ትንሽ ያስፈራ ነበር። ከዛ በኋላ እንግዲህ እያለ እግዚአብሔር ፈቀደና ወደ ሜካፕ ስራ ሙሉ ለሙሉ ገባሁ ማለት ነው። ዲኮር፣ ሜካፕ እና ኢቨንት። ሶ ያ የሜካፕ ጆርኒ ከሞላ ጎደል ይሄንን ይመስላል። የመጀመሪያ ጊዜ የሰራሁትን የእህቴን ሜካፕ እና ከዛ በኋላ ደግሞ አሁን የመጨረሻ የሰራሁትን ሜካፕ ይሄንን ሳይ በጣም እገረማለሁ ማለት ነው። ያ ስለዚህ ይሄንን ይመስላል ሜካፕ ጆርኒ። እንደጠቀማችሁ ተስፋ አድርጋለሁ። ተስፋ አትቁረጡ፣ ታገሉ፣ ጠንክሩ፣ በርቱ ልላችሁ ነው የምፈልገው። ስለተከታተላችሁ አመሰግናለሁ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እድልኝ ደግሞ የፈለጋችሁትን ጥያቄ ጻፉልኝ ኮሜንት ላይ፣ ሀሳብ አስተያየታችሁን አስፍሩልኝ። ታንክ ዩ ፎር ዋቺንግ። ባይ